ሰላም እንዴት ናችሁ? በአረብ ሀገራት የምትገኙ እህቶቼ ዛሬ ቀፋይነት ይቁም በሚል በሱሊያ ደም የተዘጋጀውን እንዲህ ያቀረብኩላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ቀፋይነት ይቁም። ሱሊያ ደም። ሴቶች ያሳዝኑኛል። በተለይ እዛ አረብ ሀገር ያሉ ሴቶች ያሳዝኑኛል። አንዳንድ ጊዜ ያለባቸውን የህይወት ሸክም ሳስብ ወገቤ ይጎብጣል፣ ልቤ በሁኔታዎች ያዝናል። ጥልቅ የሆነ መራር ትግል ገጥመው ስመለከት እንዲያሸንፉልኝ ስለምፈልግ ከባድ መሻት ያድርብኛል። አንዳንዶቹ ያለባቸውን ገናዥ እንቅልፋት አልፈው ሲሄዱና ሲሳካላቸው ሳይ እነዛ አልሆነ ያላቸው አንድ ቀን ይሳካላቸው ይሆናል ኢንሻአላህ እላለሁ። በአንዳንድ የማይገባቸው የቤተሰብ አባላት ምክንያት ቆዳቸውን አስገፍፈው እስከ መላክ የሚደርሱ ጽኑዓን ስመለከት ራሴን መረምርና አቦ አላህ ይሁናችሁም አላለሁ። ህይወት በበኩሏ አሳማሚ ጅራፏን የምትሰነዝረው በእነሱ ላይ ነው። ጅራፏ በስስ ገላቸው ላይ ሲያርፍ አንዳንዶቹ ቻል ያደርጉታል፣ አንዳንዶቹ በአይኖቻቸው በኩል ያፈሱታል። ህመማቸውን የሚነግሩት ሰው ቢያገኙ እንኳን ቃል ያልቅባቸውና አያወሩትም። ለቅሶ፣ ሐዘንና ትካዜ በሰራባቸው የልባቸው ቤት ጉዳታቸውን እንደ ብራብሪት እየለበለበ ያቃጥላቸዋል። ሴቶች የምር ያሳዝኑኛል። በተለይ እዛ አረብ ሀገር ያሉ ሴቶች ያሳዝኑኛል። ከዚህ ሁሉ ትግል ተጨማሪ መቆሚያ የሌለው የጊዜ ሽምጠጣ እድሜ ላይ እንዳውሎ ንፋስ እያዩት ሽውልም ይላል። ድንገት ቢያስደነግጣቸው ድንጋጤያቸውን የሚያክሙት ለቤተሰብ ለዛ ለገሌ እንዲህ እያደረግኩ አይደል? ኢንሻአላህ ነገ መለስና የራሴን ህይወት ጀምራለሁ ይሉታል። ጊዜም ይሄዳል። ጊዜ ነውረኛ ነው፣ መጠበቅ አያውቅም። ሴቶቹ ያሳዝኑኛል። በተለይ እዛ አረብ ሀገር ያሉ ሴቶች ተስፋን ይገነባሉ። አንዳንዶቹ ከአረቦቹ መራር ትግል የባሰ በወገናቸው የሚደርስባቸው መሪር ሐዘንና ፈተና እጅግ ይከፋል፣ ይከረፋል። ለነሱ ሲሉ እጅና እግር እየቆረጡ ከመላክ አይተናነስም። ወዮ ሴቶች ያሳዝኑኛል። 8 ፎቅ ካለው ህንፃ አሰሪዋ የወረወራት እንደሆነ እየነገረችው 10,000 ላኪልኝ ይላታል። ፎቁን ተምዘግዝጋ በመስኮት ተወርውራ መሬት ልትነጠፍ 5ኛ ፎቅ ላይ ስትደርስ ሌላኛው ቀፋይ ራንዴ ለኔ ሳትልኪልኝ እንደ አትውደቂ ብሎ ይገለገላል። 4ኛ ፎቅ ስትደርስ አንዷ በጌታ የሆነ ዊግ ሂውማን ምናምን ልገዛ ነበር በእናትሽ 3,000 ላኪልኝ ትላታለች። ልጅቷ የሆነች ያለችውን የሚያስተውል የለም። 3ን አልፋ 2 ልትደርስ ስትል አንዱ ተሳክቶለት ይቀልባታል። ታዲያ እንደ ቀለባት ወላሂ ማርያምን ገብርኤልን ምንም ገንዘብ የለኝም እያለችው ምንም ሳይተነፍስ ይታዘባታል። ይህ አይነቱ መሰናክል ታልፎ ነው እንግዲህ ድንገት ተሳክቶላቸው ከተመለሱ የሚጠብቃቸው አዲስ አካባቢ እስኪለመድ በራሱ ጊዜ ይወስዳል። ወዴትና እንዴት እንደሚያደርጉት ግራ ይገባል። አሁንም ጊዜ ይጋልባል። ድንገት እድሜ አፋፍ ላይ ይደርሳል። ይህ በራሱ የቅጣቶች ሁሉ ቅጣት ሆኖ በትከሻቸው ላይ እንዲሸከሙት ይፈረዳል። አንዳንዶቹ ይህ ዓለምም ያልፍባቸዋል። ቀሪዎቹ የሚሞክሩት እንዳለ ለመሞከር ከላይ ታች ሲሉ በእጃቸው የቀራቸው ያልፋል። ወዮ ሴቶች ያሳዝኑኛል። በተለይ እዛ አረብ ሀገር ያሉ ሴቶች። ታዲያ እንግዲህ ይህን እያየ እዚህ ያለው ቀፋይ የእሱን ሁኔታ እንዳስተባብልለት ይማጸነኛል። አውቃለሁ ሴት ቀፋዮች እንዳሉ። ይህንን ስነግራቸው ሰው መሆኔን ይጠራጠራሉ። ታዲያ በዚህ ጊዜ ጂኒ አባራሪ የሆንኩ ያክል ይሰማኛል። ሱሊያ ደም